አሁንም እግዚአብሔር መንፈስ ቅዱስ የጀመረልንን ፕሮግራም ሲፈጽምልን እሱ ራሱ ደግሞ እንዲያስተምረን አሁንም ቅዱስ ፈቃድ ይሆንልን እና ዛሬ እንግዲህ እንደ እግዚአብሔር ፈቃድ የምንማርባቸው ነጥቦች እና አንደኛው እንደ ቃሌ ይሆንልኝ ነው። ሁለተኛው መልካም ዕድል ከሰይፍ ጋር ማለት ሲሆን ሶስተኛው እኛስ፣ አራተኛውና የመጨረሻው ደግሞ መልካም ተስፋ ከመስቀል ጋር የሚሉትን ባጭር እናያለን። ጥሩ። በቅድሚያ እንደ ቃልህ ይሆንልኝ፣ እንደ ቃልህ ይሆንልኝ። ይህን ቅዱስ ቃል የተናገረችው ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ናት። የሉቃስ ወንጌል ምዕራፍ 1 ቁጥር 38። ጊዜው አምላካችን ኢየሱስ ክርስቶስ ያለ ወንድ ዘር በተአምር በመንፈስ ቅዱስ ኃይል ከእርሷ እንደሚጸነስ ቅዱስ ገብርኤል ባበሰራት ጊዜ ነው። ከቃሉ እናነባለን። መልአኩም ይላል እግዚአብሔር ቃል፣ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አለ። ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሆንልኝ አለች። እነሆ የጌታ ባሪያ እንደ ቃልህ ይሆንልኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 እስከ 39። የጌታ ባሪያ እነሆ እንደ ቃልህ ይሆንልኝ፣ ለእግዚአብሔር የሚሳነው ነገር የለም ብለኛልና የሚሳነው ነገር ስለሌለ እንደ ቃልህ ይሆንልኝ አለችው ይላል። ምዕመናን፣ በመጽሐፍ ቅዱስ ታሪክ ውስጥ መካኖች የነበሩ ሰዎች ጨርሰው ከሸመገሉ በኋላ በተአምር በእርግጥ ልጆችን ወልደዋል። ለዚህም ይስሐቅን ከእርጅና በኋላ የወለዱ አብርሃምና ሳራ መረጃዎች ናቸው። ዘፍጥረት 18:9-16። በተለይ የዘካርያስን ታሪክ ብንጠቅስ ጥሩ ትምህርት ይሆነናል። እንደዚህ ይላል ምንባቡ፣ መልአኩም እንዲህ አለው ይላል ዘካርያስን። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ፣ ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ፣ ደስታና ተድላም ይሆንልሃል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴ አርጅታለችና ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህች የምስራች እንድሰብክልህ ሰልቼ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም አለው። ከዚህ ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ሉቃስ ምዕራፍ 1 ቁጥር 8-26። ዘካርያስ የአብርሃምንና የሳራን ታሪክ በማስታወስ ሰምቶ ማመን ነበረበት። ነገር ግን ሰው ነውና በመጠራጠሩ ልጁ እስኪወለድ ድረስ አንደበቱ ድዳ እንዲሆን ቅዱስ ገብርኤል ቀጣው። ምክንያቱም ይሄ ሰው ካህን ነው፣ ብሉይ ኪዳንን አንብቧል። ቅድስት እናት ሳራ የአብርሃም ሚስት 90 ዓመት ከሆናት በኋላ ተስፋ ተቆረጠች። ሞቷንና መቃብሯን በመጠባበቅ ላይ እንዳለች ተስፋ ከቆረጠች በኋላ እግዚአብሔር በሦስትነቱ በሰው አምሳል ተገልጾ እንደምትወልድ ሲያበስር ሳቀች። እሷ
ዘፍጥረት 18 ውስጥ የተጠቀሰው ሳቀች። እንዴ ለምን ትስቃለች? ለእግዚአብሔር የሚሳነው ነገር የለም እኮ ለእግዚአብሔር የሚሳነው ነገር አለ እንዴ ስትል እንደውም እሷ ደንግጣ አልሳቅም ብላ ካደ ይችላል መጽሐፍ ቅዱስ። እና ይስሐቅ የተወለደው 90 ዓመት ከሆናት አሮጊት ሞቷን ከምትጠባበቅ እነዚህን የመሳሰሉ ታሪኮችን ያውቃል ካህኑ ዘካርያስ። መልአኩ በቀጥታ ሲነግረው ማመን ነበረበት። አላምንም ብሎ ተከራከረ። እንግዲያውስ ምልክቱን ታገኘዋለህ፣ እስኪወለድ ድረስ ድዳ ትሆናለህ አለው። መላእክት እስከዚህ ድረስ ነው ቅጣታቸው። ዓይን ያውራሉ፣ ጆሮ ያደነቁራሉ፣ አንደበት ይዘጋሉ፣ እጅ እግር ሽባ ያደርጋሉ። ስልጣን አላቸው፣ ልጆች ናቸው። በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ነኝ ያለ። የእመቤታችን ታሪክ ግን የእመቤታችን እምነት ከዚህ ለየት የሚያደርጋት ነገር ቢኖር ይህ አይነት ታሪክ በመጽሐፍ ቅዱስ ተጽፎ ስላልተገኘ መነሻ ስላጣች ነው። የድንግል ማርያም ፍጹም እምነት እጅግ እግዚአብሔርን ደስ አሰኘ። ምክንያቱም በመጽሐፍ ቅዱስ ታሪክ ውስጥ አንዲት ሴት ያለ ወንድ ዘር በድንግልና ጸንሳ በድንግልና ወለደች የሚል ፈጽሞ የለም። ሰብ ነገሩ እጅግ አስደንቋት ወንድ አላውቅም ይህ እንዴት ይሆናል ብላ መልአኩን ጠይቀው ነበር። ሆኖም ግን ቅዱስ ገብርኤል እስመ አልቦ ነገር ዘይሳነው ለእግዚአብሔር ማለትም ለእግዚአብሔር የሚሳነው ነገር የለም እኮ ሲላት እሷም አዎ ለእግዚአብሔር የሚሳነው ነገር የለም፣ ስለዚህ እንደ ቃልህ ይሆንልኝ ስትለው አካላዊ ቃል ኢየሱስ ክርስቶስ ወዲያውኑ በማህፀኗ ተቀርጿል። በዚህም ለሰማይና ለምድር ጌታ ለአምላካችን ለኢየሱስ ክርስቶስ እናት ለመሆን በቅታለች። ወላዲተ አምላክም ተብላለች። ከዚህም የተነሳ በእናት ማህፀን ያሉ ሕፃናት ሳይቀሩ ስለሷ ሲወራ በሰሙ ጊዜ በማህፀን ሳሉ በደስታ እየዘለሉ አመስግነዋታል። የሉቃስ ወንጌል ምዕራፍ 1 ቁጥር 44። ጸጋ መንፈስ ቅዱስ ያደረባቸው ቅዱሳንም ያለ ጥርጥር እንደ ቃልም ይሁንልኝ ብላ በማመኗ ብፅዕት ነሽ ቅድስት ነሽ ብለዋታል። ሉቃስ 1:45። እሷም በመንፈስ ቅዱስ ተሞልታ እግዚአብሔር በእኔ ላይ ድንቅ ስራውን በመግለጹ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላለች። የሉቃስ ወንጌል ምዕራፍ 1 ቁጥር 45። ከዚህ ተነስተው አባቶቻችን ኢትዮጵያውያን ውዳሴ ማርያም፣ ቅዳሴ ማርያም፣ ነገረ ማርያም፣ አርጋኖን በሚባሉና በመሳሰሉት የምስጋና መጽሐፍ መልካም ታሪኳንና ምስጋናዋን አውርተውን አልፈዋል። እኛም በበዓላት፣ በህንጻ ቤተ ክርስቲያን፣ በታቦታት፣ በጸበላት፣ በስዕላት፣ በጽዋ ማህበራት፣ በአቋማትና በመሳሰሉት ከእናትነት አማላጅነቷ ጋር እናስባታለን። ብፅዕት፣ ቅድስት፣ ክብርት፣ ውድስት፣ ስብሕት፣ ዳግሚት ሰማይ፣ እመ አምላክ፣ ወላዲተ አምላክ እያልን እናመሰግናታለን። በዚህም ደግሞ የጻድቅ መታሰቢያ ለበረከት ነው ይላልና ምሳሌ 10:7 በረከትን ተስፋ እናደርጋለን። እንግዲህ ምዕመናን እመቤታችንን ከሁሉ ልዩ የሚያደርጋት ከሴቶች ሁሉ የተባረክሽ ነሽ ያላት ቅዱስ ገብርኤል ከሰማይ ማለት ከፈጣሪ በታች ከፍጡራን ሁሉ በላይ ናት የሚያሰኛት ፍጹም ቅድስናዋ፣ ፍጹም ንጽህናዋና ፍጹም የዋህነቷ፣ ከዚህም ሁሉ በላይ ፍጹም እምነቷ ነው። እግዚአብሔርን ያለ ከተባለ ጥርጥር የለም፣ ማመን እንደ ቃልህ ይሁንልኝ ብቻ ነው። ከዚህ የተነሳ ነው ፍጥረት ሁሉ ዛሬ ወላዲተ አምላክ እመ አምላክ ያንደበቱን ሁሉ መብቻ የሚያደርጋት። በተለይ ኢትዮጵያውያን አሁን ሕፃናቱ በሀገራችን በኢትዮጵያ ሰልፉ አስደናቂ ነው። ግራና ቀኝ በአይምሯቸው እንሄድና እናስታውሰው። ያራሱ ፍቅረ ድንግል ማርያም ነው። ያራሱ የእመቤታችን ፍቅር ነው። ትውልድ ሁሉ ብፅዕት ይሉኛል ያለው ቃል ተምሮ ነው በሀገራችን እየሰራ ነው። እና ከሷ የምንወስደው ትምህርት ምንድን ነው? የእግዚአብሔርን ቃል ስትሰማ እንደ ቃል ይሁንልን ነው። እግዚአብሔር ሰማይና ምድርን ፈጥሯል። ልክ ነው። በዚህ መጠራጠር ሰማይና ምድር እንዴት እንደተፈጠሩ በራስ ለማግኘት ካልኩሌት ማድረግ ሞኝነት ነው፣ ከንቱ ድካም ነው። እግዚአብሔር ከዋክብትን በስማቸው ይጠራቸዋል፣ ከዋክብትን ይቆጥራቸዋል። ልክ ነው። የሚሳነው ነገር የለም። እግዚአብሔር የምንተነፍሰውን ኦክሲጅን አየር በማይመረመር ረቂቅ ሁኔታ አዘጋጅተዋል ተብሎ ሲነገረን ልክ ነው።
እግዚአብሔር እኛ ክርስቲያኖች በስጋ ከሞትን በኋላ በአካል ነፍስ የምናርፍበት እስከ መንግሥተ ሰማያት መገለጥ እስከ ዳግም መምጣቱ እስከ ሙታን ትንሣኤ ድረስ ገነት አለች ተብሎ ሲነገር ይሁንልን አሜን ብሎ መቀበል ነው። ቅዱሳን መላእክት ለእያንዳንዳችን ይጠብቋቸዋል ተብሎ ተነግሮናል። አሜን ነው። ቅዱስ ቁርባን ኃጢአታችሁን ያስተሰርያል ተብሏል። አሜን ነው። ክርስቶስ ዳግም ይመጣል። አሜን ነው። ዛሬ ዓለምን የሚቆጣጠራት ኢየሱስ ክርስቶስ ነው ሲባል አሜን ነው። በአጠቃላይ የእግዚአብሔርን ቃል ስንሰማ አሜን ማለት ብቻ ነው። በአገራችን ብዙ ድንቅ ስራዎች ይሰራሉ። በጸበላት አሁን ስንቱ አይኔ ይበራል። ትናንት አንድ ወንድም ስልክ ደወለልኝ። አምና ታስታውሱ እንደሆነ በፍልሰታ እዚህ መጥቶኛ ጋር ይቀድስ የነበረ ትዝ ይላችኋል። ዲያቆን በቃለ የሚባል ትናንትና ደውሎ ተአምሩን ነገረን። አባቴ አይናቸውን ከተገረሙ ብዙ ጊዜያቸው ነበር። በሕክምና ተደክሞ አልተደረሰም ነበር። አሁን በሀገራችን በቤተ ክርስቲያናችን በአንድ ጸበል ክርስቶስን ተስፋ አድርገው ተጠቀሙ። አባቴ አሁን አይናቸው በራ። ይመስራችሁ እንግዲህ ወንድም የሚያደርገው ያጣ ከዚያ ሆኖ ለኛ ደስታው እና ሲደውል ቋንቋ እያጠረ ይጨነቅ ነበር። ዛሬም በሀገራችን አንናገርም እንጂ የሚደረግልንን ስንቱ ካንሰር ይድናል፣ ስንቱ የበሰበሰጉበት እንደገና ሙሽራ ይሆናል፣ ስንቱ ሽባ ይድናል፣ ስንቱ አይን ይበራል፣ ስንቱ ጋኔን ይባረራል፣ ስንቱ ሕሙማን ይፈወሳሉ፣ ስንቶች ስለታቸው ይሰማላቸዋል። ግን ሁልጊዜ ንግሩ ለእግዚአብሔር ምሕረቶ ታምራቶ ምሕረቱን ታምራቱን ንገሩለት ይል ነበር። ስለማንናገር እንደማይፈራ ይቆጠራል በእኛ ቤተ ክርስቲያን። እግዚአብሔር በቅዱሳኑ ጸሎት በቅዱሳኑ አማካይነት የሚሰማው ስለትና የሚፈጽመው ድርጊት ልዩ ነው እና ዋናው የክርስትና ሕይወት መለኪያው ሰምቶ ማመን ነው። እምነት ከመስማት ነው። ሰምቶ ማመንን የመሰለ ነገር የለም። ሳያዩ የሚያምኑ ምን ተብለዋል? ምን ይባላሉ? ሳያዩ የሚያምኑ ብፁዓን ናቸው። ነገር ግን በጸበል ተፈወስን ሲባል የለም በዛ ጸበል ውስጥ በውሃ ውስጥ አንድ ነገር መኖር አለበት ተብሎ ምርምር ከተጀመረ በሳይንሱ ልዩ ልዩ ተአምራት ተደረጉ ሲባል ምርምር ከተደረገ መንፈስ ቅዱስ እየሸሸን ነው የሚሄድ። በአይምሯችን ይሄ ነገር እንዴት ሊሆን ይችላል ብለን ከእግዚአብሔር የመጣውን ቃል ብንመራመርበት ከሆነ አሁንም ጸጋ መንፈስ ቅዱስ እየራቀን ነው የሚሄድ። ሳይንስ ማለት ሳይንስ ሲባልም ሁለት አይነት ይመስለኛል። አንዱ የምንጠቀምበት በሙቀት ጊዜ ማቀዝቀዣን የሚፈጥርልን ሙቀትን አየርም ያረቀልን ያቀዘቅዝልን፣ በሰማይ እንድንበር በምድር እንድንሽከረከር በባህር እንድንሳፈር በአጠቃላይ ለምድራዊ ጠቀሜታ የሆነ ነገር ሁሉ ይህ እግዚአብሔር የባረከው ሳይንስ ነው። አልፎ ተርፎ ግን ሰማይና ምድርን የፈጠረ የኃያላን ኃያል እግዚአብሔር ነው። ኃያላንን የሚያንበረክክ እሱ ነው። እሱ ኃያላንን ትዕቢተኞችን ያዋርዳል፣ ትሑታንን ከፍ ከፍ ያደርጋል። በራሳችን ይመኩ ባለመገችን ራቁታቸውን ይሰዳል፣ ረሃብተኞችን ያጠግባል። በአጠቃላይ እግዚአብሔር ስለሚናገረው አሜን ብለን ካልተቀበልነው ጥሩ አይሆንም። አሜን ብሎ መቀበልን የመሰለ አሜን ብሎ ላለመቀበል የሚደረግ ምርምር ሰይጣናዊ ነው። ለዚህ ነው አትመራመር የሚለው መጽሐፍ ቅዱስ። አትመራመር የሚለው አውሮፕላን ለመስራት ማለት አይደለም፣ መኪና ለመስራት ማለት አይደለም፣ ኤሌክትሪክ ለመስራት ማለት አይደለም፣ መኪና ለመስራት ማለት አይደለም፣ ወይም ዘመናዊ ነገሮችን የምንጠቀምባቸውን ለመስራት አትመራመሩ ማለት አይደለም። ቅዱሳት መጻሕፍትን አታነቡ አትጠይቁ ማለት አይደለም። መጋረጃው ለምን ይጋረዳል? ጥላው ለምን ይዘረጋል? ጸናጽሉ ለምን ይጠነጠናል? መቋሚያው ለምን ይዘመማል? ከበሮው ለምን ይመታል? ቃጭሉ ለምን ይቃጨላል? ደወሉ ለምን ይደወላል? ይሄ ለምንድን ነው? አትጠይቁ ማለት አይደለም። አትመራመሩ ማለት በመለኮት ስራ ውስጥ ገብታችሁ መለኮት እንዴት ተገኘ ብላችሁ አትድከሙ፣ አትደርሱበትም። በሬና ላለው ያለች እንቁራሪት ፈንድታ ሞተች እንዳለው ነው። አይምሯችን መለኮትን የመመራመር ሀብት የለውም፣ የመመራመር ሀብት የለውም እና ይልቅ እውቀትን እንዲሰጥ የዶክተሮችን እውቀት እንዲያሰፋ የሌሎችንም ጠቢባን እውቀት እንዲያሰፋ ባርክልን እያሉ እሱን እንደ እሱነቱ ተቀብሎ እንደ እመቤታችን ያልከው ይሁንልን እያሉ መጓዝ እንጂ እሱነቱን ለማወቅ መለኮትነቱን ለማወቅ አትድከሙ ለማለት ነው። አትመራመሩ የሚለው እና እምነት የመሰለ ታላቅ ጸጋ የለም። እመቤታችን ከሌሎች ልዩ ያደረጋት እምነቷ ብቻ ነው። በነጻ ፈቃዷ ፈጣሪዋን ተወደው ነበር። እንዳሻንጉሊት በግድ ጨፍልቆ የሱ አድርጓት አይደል። በነጻ ፈቃዷ ፈጣሪዋን የምትወድ ቅድስት ብላቴና፣ ቅድስት ሕፃን፣ ቅድስት ሴት እንደምትወለድ መለኮት ስለሚያውቅ የእመቤታችን ሁኔታ እግዚአብሔር ዓለም ከመፈጠሩ በፊት ያውቅ ነበር ይላል በታምረ ማርያም።
ድንግል ማርያም ዓለም ከመፈጠሩ በፊት በአምላክ ሕሊና ነበረች ማለት ምንድን ስትፈጠር በነጻ ፈቃዷ እግዚአብሔርን ለማመን በፍጹም ጥርጥር የሌላት ፍጥረት መሆኗን ያውቅ ነበር። ስለሚያውቅ እሷ እስክትገኝ ድረስ እስክትወለድ ድረስ ጠበቀ። እሷ ስትገኝ ሰው ሆነ። እምነት የመሰለ ነገር የለም። ጥርጥር ይላል ያዕቆብ በመልእክቱ ጥርጥር ቀዛፊ የሌለው ጀልባን ይመስላል። አንድ ጀልባ ባህር ላይ ቢወድቅ ቀዛፊ ከሌለው አንድ ጊዜ ወደ ቀኝ ይሄዳል፣ አንድ ጊዜ ወደ ግራ ይሄዳል፣ አንድ ጊዜ ወደ ፊት ይሄዳል፣ አንድ ጊዜ ወደ ኋላ ይሄዳል። የሚንቀሳቀሰው እንደ ማዕበሉ ሁኔታ እና በእግዚአብሔር ሕልውና ውስጥ በእግዚአብሔር ቃል ውስጥ የሚጠራጠሩ ሰዎች እንደዚህ ናቸው። አንዳች ነገር እናገኛለን አይሆኑም። ጥርጥር የሚባል ነገር ለእኛ ለክርስቲያኖች አያስፈልግም። እግዚአብሔር አዳም ከተፈጠረበት ጊዜ ጀምሮ እሱ እስከሚመጣበት ድረስ የነበሩ ሰዎችን እንዴት ያስነሳል? ሰው አመድ ከሆነ በኋላ ዱቄት ከሆነ በኋላ አፈር ከሆነ በኋላ በከባድ መሳሪያ አመድ ከሆነ ከበነነ በኋላ አጥንቱ እንኳን እስካይገኝ ድረስ ከጠፋ በኋላ እንዴት እንደገና ከሞት ይነሳል? ሊሆን አይችልም። መነሳቱን ሲነሳ ይላል ደግሞ አንዳንድ እኔ የመጥፋ ይምሮ መነሳቱን ሲነሳ ለመሆኑ ስንት ቁጥር ስፍር ይኖረዋል? ያ ቁጥር ስፍር የሌለውን ሲነሳ ምን አገር ይበቃዋል? በመለኮት ስራ ውስጥ ነው ተመድከ አገር አነሰኝ አለ፣ ቁጥራቸው በዛብኝ አለ፣ ማስቀመጫ አጣዋለ፣ አቅም አነሰኝ አለ መለኮት አላለ። አይ ከጉድጓዷ በቀር ሌላ ዓለም የላትም ይባላል። እኛ ያየናት ይችን ዓለምና በዚህ ዓለም ያለችው ብልጭልጭታ ስለሆነ ሌላውን ረቂቅ ዓለም ውስጥ ትንሽ እንኳን ስላላየን በእሱ ቃል ውስጥ እንጠራጠራለን እና ስላመጣጡ ስለ ዳግም ትንሣኤው ስለኛ መነሳት በፊቱ ስለ ቆማችን ስለ መቆማችን ስለ መንግሥተ ሰማያት ስለ ዘላለም ሕይወት አንጨነቅ። ለሱ እንስጠው አንጨነቅ ይደላችሁ። ለሱ ጥርጥር የሚባል ነገር አይኖር። ጥርጥር እኮ ባይኖረን ኖሮ እስካሁን ድረስ ጸሎታችን ጥይት ነበር፣ የመልካም ወታደር ጥይት ነበር። ጠላት ዲያብሎስን እያነጣጠረ ሲመታ ችግሩ ጥርጥራችን ይሆንን አይሆን የሚለውን እና እመቤታችን ይህን ያህል የተደነቀችውን ያህል በእምነቷ ይህን ያህል የተደሰተችውን ያህል ይህን ያህል ትውልድ ሁሉ ብጥንት ያሏትን ያህል ይህን ያህል ያመሰገኑትን ያህል ይህን ያህል በክብሯ ከፍ ከፍ ያለችውን ያህል ደግሞ እንደ ሰይፍ የሚቆራረጥ ሐዘንም ደርሶባታል። ይህን ነው የክርስትና ሕይወት ነጹ መሆን ያለበት። እንደ ሰይፍ የሚቆራረጥ ሐዘን ደርሶባታል። ለዚህ ነው መልካም ዕድል ከሰይፍ ጋር የሚለው። መልካም ዕድል ከሰይፍ ጋር የሚለውን እናያለን። መልካም ዕድል ከሰይፍ ጋር ድንግል ማርያም የአምላክ እናት ለመሆን የታደለችውን ያህል እንደ ሰይፍ የሚቆራረጥ ሐዘንም ደርሶባታል ተባብለናል። በዚህ ዓለም አንድም ቀን የደስታ ምልክት አላየችም። ለዚህም ጌታን በሕፃንነቱ ጊዜ እንዲታቀፈው ዕድል ያገኘ ነቢይ ስምዖን በአንቺም ደግሞ በነፍስሽ ሰይፍ ያልፋል ብሎ ተናግሯል። ስለ ክርስቶስ አዳኝነት በተናገረ ጊዜ ገና በ40 ቀኑ ታቀፈው ዕድል አግኝቶ በአንቺም በነፍስሽ ሰይፍ ያልፋል በማለት አስቀድሞ በትንቢት መልክ ነግሯታል። የሉቃስ ወንጌል ምዕራፍ 2 ቁጥር 35 በነፍስሽ ሰይፍ ያልፋል ማለት ምን ማለት ነው? በነፍስሽ ሰይፍ ያልፋል ማለት በሰይፍ ትሞቻለሽ ማለት አይደለም። ክርስቲያኖች እመቤታችን በሰይፍ አልሞተችም። እግዚአብሔር ይመስገን። በሰይፍ ትሞቻለሽ ማለት አይደለም። እንደ ሰይፍ የሚቆራረጥ ፈተና ይደርስብሻል ማለት ነው። እንደ ሰይፍ የሚቆራረጥ ፈተና ይደርስብሻል። እንደ ፈተና ታላቅ ቢላዋ የለም። እንደ ፈተና ታላቅ መጋዝ የለም የሚገዘግዝ። እንደ ፈተና ታላቅ እሳት የለም የሚያቃጥል። እስቲ እንደው ከፈተናዎች ጥቂቶች እናስታውሳለን። ይፋል አንደኛው ፈተናዋ ስምዖን በቤተ መቅደስ ስለ ክርስቶስ መከራ ትንቢት በተናገረ ጊዜ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 33 እስከ 36 ክርስቶስ ካደገ በኋላ የሚደርስበት መከራ፣ ከ40 ቀኑ በኋላ በሱ ምክንያት የሚያልቁት ሕፃናት የእሷን መከራ ትዝ ብሎት ያን ሲናገር በጣም አዘነች። ልጆችን ወልዳችሁ እናቶች ያ ልጅ ከልጅነት ጀምሮ የመከራ ሰው መሆኑ በባህታውያን በእውነተኞች አባቶች ሲነገር እናንተም የዚያ ልጅ መከራ ተሳታፊ መሆናችሁ ሲበሰራችሁ የቱን ያህል ታዝኑ እናቶች። እና ሁለተኛው ልጇን በሕፃንነቱ ጊዜ ንጉሥ ሄሮድስ ሊገድልባት ሲፈልገው ወደ ግብጽ በተሰደደች ጊዜ ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 እስከ 16 የቅድሙ የሉቃስ ወንጌል ምዕራፍ 2 ቁጥር 33 እስከ 36 ተባብለናል።
እና ወደ ግብጽ በተሰደደች ጊዜ የደረሰባትን ሀገር ስለሷ የስደት ታሪክ የሚናገሩ መጽሐፍት ሲገለጹ የግብጽ አሸዋ ሐሩሩ ውሃው ጥም የማይታወቀው ሀገር የሌሊት ጨለማ ስደቱ ቁራሽ ልትለምን በሰፈር በገባች ጊዜ እንግልቱ መከራው ውበቷ ደምግባቷ ለመንፈስ ቅዱስ የተለየች ስለነበረ ሴቶች ባላወጡ ምን አመጣችብን እኛን የምታስንቅ እያሉ በዘነዘና አስካሳባት ድረስ ታሪኳ እንደሚናገረው ያ መከራ ለሷ የትዳር ሰይፍ ነበረ። ሶስተኛው በልጇ የተነሳ ቁጥር ስፍር የሌላቸው ሕፃናት ንጉሥ ሄሮድስ በሰይፍ በጨረሳቸው ጊዜ ነው። ማቴዎስ ምዕራፍ 2 ቁጥር 16-39 ክርስቶስ በዓለም እንደሚነግስ ሲሰማ የእስራኤል ንጉሥ ሄሮድስ ይሄማ ነገ ጧት ሊገለብጠኝ ያደላልና እሱን ያገኘው መስሎት እሱን ሲያጣው ከእነዚህ ውስጥ አንዱ ሳይሆን አይቀርም በሚል ቁጥር ስፍር የሌላቸውን ሕፃናት በሙሉ ጨረሳቸው። በሷ ልጅ ምክንያት እነዚያ ሁሉ ሕፃናት ዘመዶቿ ሲያልቁ ያ ነበር እንደ ሴት የቆራረጣት ሐዘን። አራተኛው በዕለተ ዓርብ እግሩንና እጁን አስረው በጲላጦስ አደባባይ ጌታን በገረፉት ጊዜ ነው። በእውነት እናቶች ተናገሩ፣ እውነተኞች እናቶች፣ ወንጀለኛ ያልሆነ ልጃችሁ፣ ጥፋት የሌለው ልጃችሁ፣ ደግ ልጃችሁ፣ ለሰው ልጆች መልካም የሚያደርግ ልጃችሁ፣ ለእናንተ መልካም ልጃችሁ፣ በእውቀቱ መልካም፣ በጥበቡ መልካም፣ በጠባዩ መልካም፣ ተወዳዳሪ የሌለው በስለት የማይገኝ ልጃችሁ በሐሰት ምስክርን ተወንጅሎ በፍርደ ገምድል ዳኞች ተፈርዶበት ራቁቱን እንደ በራና ተወጥሮ እጅግሩ ታስሮ ሲገረፍ ስታዩ እናቶች ምንድን ነው የሚሰማችሁ? የቱን ያህል ነው እንደ ሰይፍ የሚቆራረጥ ሐዘን የሚገጥማችሁ? ለእናቶች እንስተው። እኛ እንግዲህ እናቶች ነው የበለጠ ያዝናሉ የሚባለው በልጆቻቸው። ሌላው አምስተኛው በዕለተ ዓርብ ራቁቱን ተንክረው በሁለት ወንበሮች መካከል ጌታን በሰቀሉት ጊዜ ነው። ዮሐንስ 19 ቁጥር 25 እስከ መጨረሻው ስንመለከት ነው የምናገኘው። እነዚህ ከደረሱባት ፈተናዎች ጥቂቶች ናቸው ምእመናን። እስቲ ያ የምትወደው ልጅ ራቁቱን በእንጨት ተሰቅሎ ስታየው፣ የምትወዱት ልጅ ራቁቱን ተሰቅሎ ስታዩት የቱን ያህል ያስጨንቃችኋል? የቱን ያህል አንጀታችሁን ይቆራረጣችኋል? እኔ ካንተ በፊት እሞታለሁ ይል የነበረው ቅዱስ ጴጥሮስ ጨርቁን ጥሎ ሲሮጥ፣ ሐዋርያቱ ሲበተኑ፣ ወዳጆቹ ሲሸሹት፣ እመቤታችን ብቻ ነበር ከመስቀሉ ስር ያልተለየ። እንደ እናት ያለ ለልጅ ሕይወት የሚለው የለም። አስታውሳለሁ በዚህ በቀይ ሽብሩ ጊዜ አንድ ልጅ ተመታ በጥይት ነጻ እርምጃ በሚል መቱን እንደዚህ ያጽዷቸው ነበር የኛ ጀግኖች ወንድሞቻቸውን። ከዚህ መካከል ኢህአፓ ሳይኖር አይቀርም፣ ኢዲዩን ሳይኖር አይቀርም፣ ሌላውን ሳይኖር አይቀርም በሚል ነጻ እርምጃ ለተወሰኑ ደቂቃዎች ይችላል። በስላሴ ፍጥረት በእግዚአብሔር ፍጥረት አዛዥ ነው። በክላሽ በጥይት ያጭዱት ነበር። ይህ በዓይናችን ያየ ነው። ነጻ እርምጃ የመሰለህም ብለው ከተወሰነ ደቂቃ ድረስ ከዚያ ውስጥ የምትወደው ልጇ ሞቷል እና እንደ ቅዝነዶ ከተከመረው አስከሬን ግማሹ ይፈራገጣል፣ ግማሹ ገና የሚጨነቅ የሚጮሃል፣ ሌላው ተለኖ ሲወጣችሁ ደግሞ ተወርዶታል እና አይዳ ስታይ ልጇ ነው በደም እንትን ብሏል፣ በደም ተጥለቅልቋል፣ አይሯ የለም ተለውጧል። ሄደችና ደሙን እንደዋት ጥጣው ጀመር። ትስመዋለች፣ አቅፋ መከራታያለች። ፖሊስ መጣና አላቃለሁ ብሎ እሷን አስፈራራለሁ ሲል እንደው እንዴት እንደገባላት አላውቅም። እጇን ስትሰድ የትልቁ ሰፊ ቀበቶ ወታደር የሚታጠቀው እንደዚህ እንደ ማሽን እንደዚህ ብታሽ ኃይሉን የት እንዳገኘ ይቻላል። እንደዚህ ፖሊሱን ስታሽከረክረው ጠመንጃ ወደዛ ወደቀ፣ እሱም ለብቻ ወደዛ ወደቀ። ሌሎች ወታደሮች መጡና እንዳልነበረች ያደረጓል። አይምሯን አስታውቀው ሐዘን ነው፣ ሰይፍ ነው። ያ የእመቤታችንማ የቱን ያህል ይሆን? ያን ማስታወሻ አለብን። ድንግል ማርያም ፈተናውንና መከራውን ሁሉ በልጇና በፈጣሪዋ በኢየሱስ ክርስቶስ ኃይል አሸንፋ እነሆ ዛሬ በልጇ ቀኝ በኩል አለች። ያ ፈተና አለፈ። የክርስትና ሕይወት ጥቅሙ ይሄ ነው። ያ ፈተና አለፈ። የዳዊት መዝሙር 44 ቁጥር 9 እስከ 11 ወተቀውም ንግሥት በየማነከ በአልባሰ ወርቅ ጥንተ ወብር። ንግሥት በቀኝ ቆማለች፣ በአልባሰ ወርቅ ጥንተ ወብር። የጸጋ ልብስን ተጎናጽፋ ክብረ እግዚአብሔርን ለብሳ በቀኝ ተቀምጣለች፣ በቀኝ ቆማለች። ይሄን አይቻለሁ በትንቢት ይሄን እናገራለሁ፣ መሰክራለሁ በነገርከኝ ባሳየኝ ተሳል ቅዱስ ዳዊት። ዛሬ እሷ በክብራለች፣ ባለችበት ቦታ ሆና ስለኛ ትጸልያለች። እኛም ሰአሊ ለነ ቅድስት በማለት ቅድስት ሆይ ለምኝልን በማለት እንማጸናለን። ቅድም እንደተማርን ጌታንም ስለ ወላዲተ አምላክ ስለ ድንግል ማርያም ብለን እዘንልን፣ ማረን፣ ይቅር በለን፣ ራራልን እንለዋለን። ቅዱስ መጽሐፍ ብዙ ጊዜ ነግሮናል። እግዚአብሔር
ለኃጢአተኞች እግዚአብሔር ለበደለኞች ምሕረቱን የሚመልስበት ቀን ገና ይሆናል ይላል መጽሐፍ ቅዱስ። ነገር ግን ስለ ቅዱሳን ብለው ሲሉ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ብለው ሲሉ ስለ ምርጦቹ ቀኑን ያሳጥራል። ስለ ወላዲተ አምላክ ሲሉትማ የቱን ያህል ስለ ወላዲተ አምላክ ሲሉት የመከራ ቀን ያጥራል፣ የበዛው ችግር ያንሳል። እና ስለ ወላዲተ አምላክ ብለህ እዘንልን፣ ስለ ወላዲተ አምላክ ብለህ ኢትዮጵያን ታረቃት፣ ስለ ወላዲተ አምላክ ብለህ እንዴት ተከስቷን ተማለዳት እንላለን። ይህ የጸሎት ጥበብ ነው፣ የጸሎት ጥበብ ነው። አሁን እንግዲህ እኛ ወደሚለው እንሄዳለን። እኛ እሷ ሲሆነን ይኩነን በከመ ትቤለኒ አሁን እንደ ቃልህ ይሆንልኝ በማለቷ ያን ዕድል አገኘች። የአምላክ እናት ለመሆን በቃች። የአምላክ እናት የመሆንን ስልጣን አገኘች። እኛስ ምን ያገኘነው ነገር አለ? ምን ያገኘነው ነገር አለ? ቅድም ተነጋግረናል። ጥቅሙ እዚህ ላይ ነው ብያቸዋለሁ። ጥቅሙ የእግዚአብሔር ቃል በብዙ መልክ ነው። የእግዚአብሔር ቃል አየሩ ሲሞቅ ያቀዘቅዛል፣ ሲርብ ምግብ ይሆናል። በብዙ ነገሮች ጠቃሚ ነው። እኛ ክርስቲያኖች ድንግል ማርያም እንደ ቃል ይሆንልኝ ባለች ጊዜ የአምላክ እናት የመሆን ስልጣንን እንዳገኘች ሁላችንም ተረድተናል። እኛም የእግዚአብሔርን ቃል ሰምተን ክርስቶስ አዳኛችን እንደሆነ ስናምንና ስንቀበለው የእግዚአብሔር ልጆች እንሆን ዘንድ ስልጣን ተሰጥቶናል። ለዚህም ቃል እንዲህ ይለናል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የዮሐንስ ወንጌል ምዕራፍ 1 ቁጥር 12። እኛ ክርስቶስ አዳኛችን ነው፣ ክርስቶስ አምላካችን ነው። በቀራንዮ ባፈሰሰው ደግሞ ከዲያብሎስ ባርነት ነፃ አውጥቶናል ብለን ኢየሱስ ክርስቶስን በፍጹም ልባችን ያመንና የተቀበልነው እኛ ምን አይነት ስልጣን ያገኘ ነው? በአምላካችን በኢየሱስ ክርስቶስ በኩል በእምነታችንና በጥምቀታችን ፍጹም ልጆች እንደሆን በፍጹም ባህሪ ነው የሚወድን፣ የማያዳላ ነጭም ቢሆን ጥቁርም ቢሆን ሴትም ቢሆን ወንድም ቢሆን ሀብታምም ቢሆን ድሃም ቢሆን በሽተኛም ቢሆን ጤነኛም ቢሆን ትንሽም ቢሆን ትልቅም ቢሆን ሕፃንም ቢሆን አዋቂም ቢሆን ሁሉም ሁላችን በክርስቶስ የተጠመቅን ሁሉ የእሱ ልጆቹ በአገራችን በኢትዮጵያ የተለያየ ነው። እኛ የሚቀርበው የሚመስልንም ነው የምናቀርበው። እግዚአብሔር ግን ኢትዮጵያውያንን በሙሉ ኢትዮጵያውያን ክርስቲያኖች በሙሉ በአንድ ዓይን ነው የሚያየን። ቃሉ ታማኝ ነው። የእግዚአብሔር ልጆች ነን፣ ከመላእክት ጋር የቆጠረን። እኛም እንዲህ ያለ ዕድል አግኝተናል። ሌላውን ቅድም ተነጋግረናል። ስለ ዳግም መምጣቱ፣ ስለ ትንሣኤው፣ ስለ ዘላለም ሕይወት፣ ስለ መንግሥተ ሰማያት ተነጋግረናል። እና እንዲህ ያለ ዕድል ነው ያለን። ሁላችንም የእግዚአብሔር ልጆች ነን። እንደውም ይመናል እንዲህ ስትምሩ አሁን የእግዚአብሔር ልጆች መሆናችን ትምክህት አያስፈልግም እንጂ አያስረካም፣ ኩራት አያስፈልግም እንጂ አያኮራም። እንደየቱን ያህል ያስደስታል። እና ይህን ደስታ ምን ለማመደው እንዴት ነው ነገር አልሚው ከደስታ ሁሉ የበለጠ ደስታ ነው የእግዚአብሔር ልጅ መሆን ጸጋ። ጥሩ እንግዲህ መልካም ተስፋ ከመስቀል ጋር ወደሚለው እንሄዳለን። የእግዚአብሔር ልጅ መሆን ግሩም ጸጋ ነው። የጌታ ዳግም መምጣት ጥሩ ተስፋ ነው። የሙታን መነሳት ግሩም ተስፋ ነው። የመንግሥተ ሰማያት መገለጥ ግሩም ተስፋ ነው። ከመላእክት ጋር ለመዘመር ዕድል ማግኘት ግሩም ተስፋ ነው። ያ ተስፋ አለን። እኛ ክርስቲያኖች ገና ድንቅ ተስፋ አለን። የእኛ የክርስቲያኖች ሀገር እኛን የሚያስደስተን ሀገር አሜሪካ ብቻ አይደለም፣ አውሮፓ ብቻ አይደለም፣ አረብ ሀገር ብቻ አይደለም። ፍቅሩ ያወጣው ጥበቡ የገባው ኢትዮጵያ ብቻ አይደለም፣ ከሁሉም ተበልጣለችና የሷ ፍቅር። ይህ ብቻ አይደለም። እኛ ሌላ የምንጠብቀው ነገር አለ፣ ሌላ አለ። ነገር ግን ያን ስንጠባበቅ በዚህ ደስታ ውስጥ ስንኖር ሁልጊዜ የእመቤታችን መንገድን የምንከተለው እመቤታችን በደስታ ልክ በተስፋ ልክ እንደ ሰይፍ የሚቆራረጥ ሀዘን እንደገጠማትና ከድል በኋላ ግን ምን እንደሆነች አይተናል። እኛም አሁን በክርስትና ውስጥ የምንቀሳቀስ የሚጠብቀን ነገር ነው። መልካም ተስፋ ከመስቀል ጋር ተስፋ መንግሥተ ሰማያትን ለምንጠባበቅ ልጆቹ
ተስፋ መንግሥተ ሰማያት ለምንጠባበቅ ልጆቹ እንዲህ ተናግሮናል። ምዕመናን በኋላ የሚመጣ የሚወድ ቢኖር ያለ እግዚአብሔር ቃል በኋላ የሚመጣ የሚወድ ቢኖር ራሱን ይካድ። በኋላ የሚመጣ የሚወድ ቢኖር ራሱን ይካድ። ራሱን ይካድ ማለት ምን ማለት ነው? ራሱን ይግደል ማለት ነው? ራሱን ይካድ ማለት ምን ማለት ነው? ራሱን ከኃጢአት ይከልክል። ምክንያቱም ስጋችን የሚወደው ብዙ ነገር አለ። ስጋችን አመንዝራነትን ይወዳል። ስጋችን 24 ሰዓት ጭፈራን ይወዳል። ስጋችን በቀልን ይወዳል። ስጋችን መግደልን ይወዳል። ስጋችን የበላይነትን ይወዳል። ስጋችን ትዕቢትን ይወዳል። ስጋችን ብቀኝነትን ይወዳል። ስጋችን ቅናትን ይወዳል። ስጋችን መለያየትን ይወዳል። ስጋችን አድመኛነትን ይወዳል። ስጋችን ጠንቋዮችን ይወዳል። ስጋችን በተተኞችን ይወዳል። ስጋችን የማይወደው ርኩስ ነገር የለም። ስጋችን በጣም ኃይለኛ ነው። ስጋችን ማጨስ ይወዳል። ስጋችን መጠጣት ይወዳል። አልኮልን አንቆርቆም። አንዳንድ ሰዎች ሲናገሩ እርካታቸው በአልኮል ነው። ስጋችን ጫት መቆርጠም ይወዳል። ይህን ፈራ ደግሞ እንደዚህ ሀገራዊ ኑሯችን እንደተበላሽ እንዳንሆን አልፎ ተርፎ ጨርሶ የሚያሳብድ ነገርን እንድንወድ አድርጓል። የሚያሳብድ ነገር ስሙን ልጠራው አልፈልግም። እዚያው እንደ ስሙ እንዲጠራን አያስፈልግም። ሰው የሚያምድበት ነገር ራሱን የሚያጣበት ነገር ይወስዳል። በገንዘብ ገዝቶ መርዝ ይበላል። ስጋችን ይህን ሁሉ ይወዳል። ምዕመናን ያለ መግቢያን መተው ማለት ነው። ራስን መካድ ማለት ነው። ራስን መካድ ማለት ያ ነው። ራስን መካድ ማለት ደግሞ በእምነቱ የሚደርሰውን ፈተና ሁሉ ለመቀበል ዝግጁ ነው። ትከታተሉኛላችሁ? ራስን መካድ ማለት ነው። ክፉ ነገርን እንዲተው እንዲላቀቅ ማድረግ። ቅድስና፣ ድንግልና፣ ንጽሕና ሕይወት እኮ ነው። ተድላ እኮ ነው። ተድላ እኮ ነው። ደስታ እኮ ነው። ያንዳ ይሁን ለአዳም የተፈጠረችለት አንድ እህቱ ናት። ለሔዋን የተፈጠረላት አንድ ወንድሟ። ለአንድ ለአዳም ብዙ ሴቶች ቢያስፈልጉት ማኖረው መፍጠር አቅቶት ነው። ለአንድ ሔዋን ብዙ ሴቶች ብዙ ወንዶች ቢያስፈልጓት ኖሮ መፍጠር አቅቶት ነው። የሰው ልጆች ደስታቸው፣ መደምደሚያቸው፣ እርካታቸው፣ ክብራቸው ያለ ሆነ ብሎ ሁለት ብቻ አድርጎ ፈጠራቸው። ከጊዜ በኋላ አንድ ወንድ ለ12 የሚለው ሌላ ጉዳይ ነው እና ተመልከቱ። ስለዚህ አንድ ሰው በተፈጥሯዊ ጠባይ እንዳይቸገር፣ እህት ካለችው በተፈጥሯዊ ጠባይ እንዳትቸገር፣ ወንድም ካላት ምን አስቸገረ? ያደለው ሁሉም ትቶ ስለ ፍቅሩ ራሱን ይሰጣል። ጃንደረባ ይሆናል በፈቃዱ። ለፍቅሩ፣ ለአገልግሎቱ፣ ለመንፈሳዊ እንቅስቃሴ ጊዜ ያጣል። ሁሉንም ይሰራል። ደግሞ ካልሆነ እንደ ጸጋው እንደ ስጦታው አንድ ያን እንዴት አይበቃም? ከዚህ መገላገል ነው። አሁን ብዙዎች እናቶች፣ ብዙዎች አባቶች፣ ብዙዎች ይህቶች እባካችሁ ቁረቡ። መኪና ይገለበጣል፣ አደጋ ይገጥማቸዋል። በምን እንደምንሞት አናውቀውም። ዛሬ ናችኛ ነገ የማን እንደሆነ አናውቀውም። እባካችሁ ለጌታ ሥጋና ደም ለቅዱስ ቁርባን ብቁ ተመለሱ ሲባል ወደ ኋላ። ለምን? አንድ ነገር አለ። አግኝተው እንኳን ባልና ሚስት የትምህርት እጦት ብቻ አይደለም። እኔ እንደገባኝ ሁለቱ እንኳን በቃል ኪዳን በእግዚአብሔር ቃል ቀለበት ማለት እኮ ሁለቱንም አንድ የማድረግ እግዚአብሔር ምስጢር ተፈጠረ ማለት ነበር በሁለታቸው። ቁርባን ሲባል አንቆረብ ይላል። ለምን? ባልየው ሌላ ሐሳብ አለው ማለት ነው። ሴቷም ሌላ ሐሳብ አላት ማለት ነው። ያለዚያ ደግሞ ወይም ደግሞ ምናልባት እሷንም የመተጨረሱ እሱንም የመተጨረሱ ፕሮግራም አላቸው ማለት ነው። ያለዚያ ደግሞ የእውቀት ማለት ነው። አንዳንዶቹ ብንቆር እድሜያችን ይቀጣል የሚሉ ማለት ነው። ከክርስቶስ ጋር መሆን እድሜን ያረዝማል እንጂ የዛሬ ሳምንት ሰምታችኋል። ከእግዚአብሔር ጋር ቢሆን የሞት ጊዜው አልፎ 15 ዓመት ተመረለጥም 15 ዓመት ለምንድን ነው ስንላቸው ምስጢሩን አይነግሩትም። ምን ሆናችሁ አርገናል የሚሉ ካረጁ በኋላ ምን ሆነ? ካረጁ በኋላ ቆረበ አልቆረበ እንግዲህ ሊወስደው ምን ዋጋ አለ? ደክሞ የለም። ዋና የክርስትና ሕይወት መለኪያው ውጊያው በልጅነት ነው እንጂ። ስለዚህ ራስን መካድ ማለት ያ ነው። ራስን መካድ ማለት ያ ነው። ምን ማለት? ራስን መካድ ማለት ያ ነው። ከዚህ ምን አለ? ባህላዊ ሊመጣ የሚወድ ቢኖር ራስን ይካድ፣ መስቀሉንም ተሸክመው ይከተለኝ። መስቀሉንም ተሸክመው ይከተለኝ። ነፍስን ሊያድን የሚወድ ሁሉ ያጠፋታልና። ራስን ግደል ማለት ነው። ነፍሱን ሊያድን የሚወድ ሁሉ ያጠፋታል ማለት በእምነት የተነሳ እሳት ውስጥ ይገባል። በእምነት የተሰጣ ለሰይፍ፣ በእምነት የተነሳ ለሰይፍ አንገቱን ይሰጣል።
በእምነት የተነሳ ለተራዋን አልፎነት እጅግሩ ታፍልሰጥ ማጥፋት ማለት ያለው እንጂ ሳማጥፋ ወደ ገነት ነው ወደ እግዚአብሔር ነው የሚሄደው ቃል ይላል እግዚአብሔር ቃል የክርስቲያን ነፍስ አትሙት ወደ እግዚአብሔር ነው የሚሄደው ወደ ጻድቃን ማህበር ወደ ገነት ነው ያን ነው ያለው ነገር አንቸኩል የትኛውን ዘመን እንዳልመረለበት ስለኔና ስለወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል ሰው ዓለምን ሁሉ ቢያስር ነፍሱን እንዲያጎድል ምን ለማለት የአሜሪካን ፕሬዝዳንት ቢኮን ዓለምን ሁሉ ቢገዛ የዓለም ሁሉ የሀብታሞች ሀብታም ቢኮን ራሱ ለዘላለም ይወጡ ካጣም ነው እድሜያችሁ ይላል እድሜያችሁ የውሃ እንፋሎት ነው የሰው ልጅ ሲል የውሃ እንፋሎት ነው የፀሐይ ጥላ ነው የመስከረም ጤዛ ነው ዋጋ የለውም የመስከረም አበባ ነው ይላል እግዚአብሔር ቃል ለኛ ይመስለናል እንጂ እኮ በእግዚአብሔር ዘንድ ይመስላል አይደል እና ለዚያ ብላችሁ የዘላለም ዕድላችሁ ካጣችሁ ምን ትርፋላችሁ ሰው ስለ ነፍሱ ቤዛ ምን ይሰጣል ስለ ዘላለም ሕይወት ስለ ገነት ስለ መንግሥተ ሰማያት ምን ሰጠው ስለ ከሞት ስለመነሳት ምን ሰጠው ቤዛ አለ ነገርን ስለመናን ምን ሰጠው ዋጋ ምን አለ እንኳን ስለ ገነት ስለ መንግሥተ ሰማያት ይቅርና በዛሬዋ ዕለት የተነፈሳት ኦክሲጅን ተነፈሳት ለዋላት ኦክሲጅን አየር ለእግዚአብሔር ምን ከፍለው ዋጋ አለ ነው ነገርኝ በዛሬዋ ዕለት ለተጠቀምንባት የፀሐይ ብርሃን ዋጋ አለ በኃያላን እጅ ቢሆን እንኳን እናገኛትም ነበር ክፈሉን ባል ነበር ቢከፍል አይኖርም ያልቅ ነበር ሁሉ አንዳንድ ጊዜ ሀብታሞች ጭካኔ ሆነው ያውቁበታል ይቅርታ እዚህ አካባቢ ያላችሁ ጥናታ ለመንካት አይደለም እናንተ ክርስቲያኖች ናቸው በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ወይም ክርስቶስ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል የማርቆስ ወንጌል ምዕራፍ 8 ቁጥር 34 እስከ 38 አንፈር በእግዚአብሔር ቃል አንፈር በእግዚአብሔር ስም ተነጋግረናል ሬስቶራንትም ሆነ ሆቴልም ሆነ ስብሰባም ቦታ ሆነ ኳስ ሜዳም ሆነ ስራ ቦታም ሆነ ፍሬወይም ሆነ ተፈለገው ሰዎች መካከል ሆነ እግዚአብሔርን ከሚጠሉ እግዚአብሔርን ከሚንቁ ሃይማኖትን ከሚያንቋሽሹ ሰዎች ፊትም ሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ለማማሰብ አንፈር ከምግብ በፊት እግዚአብሔርን ባርክልን ብለን ስሙን ጠርተን ለመመገብ አንፈር ከምግብ በኋላ ለማመስገን አንፈር እግዚአብሔር ቃል ያሳፍራል እንዴ ኧረ አያሳፍርም የሚያሳፍር ብዙ ነገር አለ አትፈሩብኝ ነው እንዳላፍርባችሁ እስከ ታዲያ ይህን ቃል ተግባራዊ ያደረጉ ልጆቹ ብዙዎች አልፈዋል እነሱን እንጠቅሳለን እስከ ሞት ድረስ የእግዚአብሔር ቃል ምእመናን እስከ ሞት ድረስ ተደበደቡ እነማን እውነተኞች ክርስቲያኖች በእምነታቸው የተነሳ ይህ ነው መስቀል ማለት እስከ ሞት ድረስ ተደበደቡ ሌሎችን መዘበቻ በመሆንና በመገረዝ ከዚህም በላይ በእስራትና በወህኒ ተፈተኑ በድንጋይ ተወግረው ሞቱ ተፈተኑ በመጋዝ ተሰነጠቁ በሰይፍ ተገድለው ሞቱ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ለጠለል ተዞሩ ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ይላል ዕብራውያን 11 ቁጥር 32 እስከ 39 እኛስ ጥያቄው ላይ ነው ይህችን ቤተክርስቲያን ያቆዩን አባቶች እየታሰሩ እንዳልማዳ እየታሰሩ እየተፈቱ እየተሰደዱ እየተገረፉ በመጋዝ እየተሰነጠቁ ከራስ እስከ እግር ከሁለት እየተከፈሉ በሰይፍ እየተመተሩ በእሳት እየተቃጠሉ እየተገረፉ እየተፈተኑ ነው የሚልን በአገራችን በኢትዮጵያ ያቺ ቤተክርስቲያን እኮ ያገኘናት እንዲሁ አይደለም አባቶቻችን ያን ሁሉ ሰዓት አሳልፈው ነው ባለም ያለችውን ቤተክርስቲያን ዛሬ አምረብን የምንጠቀምባት እኮ እንዲሁ አይደለም ስንት መከራ ስንት ስቃይ ታይቶ ስንት ደም ፈሶ ስንት አጥንት ተከስሶ ስንት ሕይወት ጠፍቶ እኮ ነው እና ሁለተኞች ልጆቹ በዚህ አይነት ነው ሕይወታቸውን ያሳለፉት እንደ ሰይፍ በሚቆራርጥ እኛስ በምንም አይነት እኛ ፈተና የለብን በሰይፍ ልቆረጣቸው የሚለን የለም ልሰራቸው የሚለን የለም ብንልም እንደ መሳቂያ ነው ካለ የለም ልግደላቸው የሚለን የለም በመጋዝ እንድንሰነጠቅ በፍርድ ቤት የተወሰነ ውሳኔ የለም ዛሬ ትልቁ መጋዝ የኛ ትልቁ የኛ ሰይፍ ትልቁ የኛ እስራት ትልቁ ደግሞ የኛ ፈተና ትልቁ የኛ ድካም
ትልቁ የኛ ችግር ትልቁ የኛ መከራ ስንፍናችን ብቻ ተከላትኛለች ስንፍናችን ብቻ ታዲያ ሰሎሞን ምን አለ ስንፍና የተወጣጨቀ ጨርቅ ያስለብሳል ሰው በቤተ ክርስቲያኑ ተግቶ ካልጸለየ በቤተ ክርስቲያኑ ተግቶ ካላስተማረ ተግቶ ካልተማረ ተግቶ ካልተንበረከከ ተግቶ ካልተጋ ተግቶ ገንዘቡን ሀብቱን ለቤተ ክርስቲያን ካልሰጠ ተግቶ ወንጌልን ይስፋፋበትን ካላሰበ ካልሰራ ካልተንቀሳቀሰ መጨረሻው የተወጣጨቀ ጨርቅ ድርቶ ነው። ድርቶ ምንድነው? መጥፎስን ድርቶ ምንድነው? እያደሩ ማነስ ድርቶ ምንድነው? እያደሩ መጥፋት ድርቶ ምንድነው? እያደሩ ከሰለታት መሆን ድርቶ ምንድነው? እያደሩ መናት ድርቶ ምንድነው? እያደሩ ለጥፋት መዘጋጀት። ስለዚህ ዛሬ ያስፈልግናል በጣም ስንፍናችን እየጎላ መጥተብናልና ስንፍናችን እንቆራርጠው አካችሁ ስንፍናችን እንዋጋው አካችሁ። እስከ መቼ ነው የምናንቀላፈው? እስከ መቼ ድረስ ነው እኛ ኦርቶዶክሳውያን የሰነፎች ሰለፍ እንባለው? ስለዚህ እግዚአብሔር አምላክ ይህን ተስፋ ሲሰጠን ከመስቀል ጋር ነው። መስቀል ማለት ፈተና ነው። በምናደርገው መንፈሳዊ እንቅስቃሴ ቦርዶች እንደሆናችሁ ፈተና ይገጥማችሁናል። ምዕመናንም ፈተና ይገጥማችሁናል። ገንዘብ የምትሰጡ በገንዘባችሁ፣ የምትዘምሩ በመዝሙራችሁ፣ የምንናገረው የምናስተምረው በትምህርታችን፣ እኔም የምትሉት በልብሳችሁ ሳይቀር በማንኛውም ነገር ሁሉ ፈተና ይኖራል። ያን ፈተና በእግዚአብሔር ኃይል መቋቋም ነው። ካልተፈተንንማ፣ ካልተያየንማ፣ ካልተነቃቀፍንማ አንድ ቀን ከመልካም ነገር ልንደርስ አንችልም። ስለዚህ ምዕመናን እባካችሁ የሞት ወንድናችሁ ይንቀሳቀስ፣ የሄዱ ልጆቻችሁ ይመለሱ፣ ያሉትን ባላችሁ ይጥሩ። ኦርቶዶክስ ቤተክርስቲያን እኮ መሰረቷም ጉልላቷም ማገሯም ግድግዳዋም ኢየሱስ ክርስቶስ ነው። ሌላ አምላክ የላትም፣ ሌላ ዳኝ የላትም። ስለዚህ በተለይ ነው የምላችሁ በተለይ በቤተ ክርስቲያናችን እንቅስቃሴና እድገት በምናደርገው መሻሻል ወጥመድ እንሆናለን የምትሉት ነው አሜሪካ ነው። 4 ኪሎ አይደለም። እኛ በኦርቶዶክሳዊት ቤተ ክርስቲያናችን በእግዚአብሔር ኃይል በእምነታችን ያለንን ይዘን መሻሻላችን ይሄ ደግሞ በቤተ ክርስቲያናችን ስራ ሊሰራ የጀመረበት ጊዜ ስለሆነ ወደ ኋላ ምንም ያም በእግዚአብሔር ኃይል በከንቱ ድካም ዛሬ እንግዲህ ኢትዮጵያ ውስጥ ያንን ማን አስተምሮት ነው ከዚህ እንደወጣ ወደ ቤተ ክርስቲያን ከእርሻ እንደነበረ ወደ ቤተ ክርስቲያን ሱቁን ዘግቶ ወደ ቤተ ክርስቲያን ማን ነው ያን ሁሉ ህዝብ የሚሰበስበው? መንፈስ ቅዱስ ስራውን የሚሰራበት ጊዜ ደርሷል። መናፍቃኑ ቦታ አይኖራቸውም። ይህችን ቤተ ክርስቲያን የሚነግቡ ጣዖት ናት፣ የጣዖታዊት ናት የሚሉ ሐሰተኛ ናት የሚሉ ውሸተኛ ናት የሚሉም የሚያፍሩበት ጊዜ ደርሷል። እውነት ትደበቃለች እንጂ አንድ ቀን ትገለጣለች። አስፈላጊ አይደለችም ብለው ያቀረባቸው ጥቅሶች ሁሉ ውሸት ነው የተገኙ። እንዲያውም ለሌሎች ጠቃሚዎች ነው የተገኙ። ይልቅ እነዚያ የሚነቅፉትን እየሰለችም መረጃዎች ይያዝ አፖሎጂስት መሆን አለበት። አፖሎጂስት ማለት ነው በቴዎሎጂ የቤተ ክርስቲያን ጠበቃ ሆነ እያንዳንዳችሁ ጠበቃ ነው። እያንዳንዳችን ጠበቃ ሆነን መጠበቅ አለብን። እግዚአብሔር የተመሰገነ